እንዴት ናችሁ? ይሄኛው ቻናል ራሱ የሚገርማችሁ አንድ ሳምንት ቀጥቶኛል በኮፒራይት ምክንያት። ይሄም በሳይለንሾ ኤአይ ስለሰራው ነው እና ዛሬ ደግሞ ስለ ታይም ባክስ ነው የምሰራላችሁ። ሰርቬይ በማድረግ ታስክ በመስራት ብቻ $3 ጀምሮ ዊዝድሮ ማድረግ የምትችሉበት ነው። ቴሌግራም ላይ ቀድሜ ፖስት አድርጌያለሁ። ስለዚህ እስከዛሬ ድረስ ብዙዎቹ $3 ደርሰዋል ብዬ አስባለሁ። ብዙ ዶላሮችን ዊዝድሮ ማድረግ ትችላላችሁ። እውነት ለመናገር ቀጥታ ወደ ባይናንስም መላክ ስለሚቻል ምንም የሚያስቸግራችሁ ነገር የለም። ታዛጋ አስገብታችሁ በ185 ብር መሸጥ ትችላላችሁ ማለት ነው። ስለዚህ ቢያንስ ከ500 ብር በላይ በአንድ ጊዜ መስራት ትችላላችሁ ማለት ነው። በዚህ ሊንክ ስትገቡ ቦነስ 0.20 ሳንቲም ቦነስ ይሰጣችኋል ማለት ነው። ስለዚህ ሊንክ አስቀምጥላችኋለሁ፣ ግን ሎጊን ስታደርጉ በስነ ስርዓት አዳምጡ። ኮንቲኒው ዊዝ ጎግል ነው ከታች ሳይን ኢን ዊዝ ኢሜል በሚለው ሳይሆን ሳይን ኢን ዊዝ ኢሜል በሚለው ሳይሆን ኮንቲኒው ዊዝ ጎግል የሚለውን ክሊክ አድርጉና እሱን ስትመርጡ ነው አክቲቭ የሚሆኑላችሁ። ስለዚህ እዛ ውስጥ ገብታችሁ ምን መስራት አለባችሁ? የመጀመሪያ 30 ጥያቄዎችን ትጠይቃላችሁ ቦነስ ለማግኘት። እነሱ ጥያቄዎች ደግሞ መልሳቸው ቀላል ነው፣ እዛው ላይ ነው ያለው። ለምሳሌ ከላይ የሎ የሆነውን ከለር ምረጥልኝ ይላል በእንግሊዝኛ። ስለዚህ ከታች የሎ የሚል ያለ ጽሁፍን ክሊክ እንደማድረግ ማለት ነው። ከላይ መልሱን በጥያቄ መልክ መልሱን ይነግራችኋል፣ ከታች ይጠይቃችኋል ማለት ነው። ስለዚህ ከላይ ያለችውን አይታችሁ እሷን ክሊክ አድርጋችሁ መጀመሪያ እሱን ማለፍ አለባችሁ ማለት ነው። እንዴት እንደምታልፉ እነግራችኋለሁ። በጣም ቀላል ነው። ማንም ሰው ማንበብ የሚችል ሰው የሚሰራው ስለሆነ ቀላል ነው። ስለዚህ እሱን አሳያችኋለሁ። አዲስ ከሆናችሁ ግን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ እና ወደ ቀጣዩ ስቴፕ ምንድን ነው? እዛኛው ቻናል ላይ ኤርፓድ ሽልማት አዘጋጅቻለሁ እና በዕጣ ይሁን ወይም ደግሞ በላይክ ብዛት የሚለውን በጣም የሚለው ነው እስካሁን እየመራ ያለው። ስለዚህ በቀጣይ እዛ ላይ ስሰራ በኮሜንት በጣ ከሆነ የሚያሸንፈው በጣ ሴሌክት አድርገን አንድ ሰው አሸናፊ ይወስዳል ማለት ነው። ስለዚህ ወደ ታይም ባክስ እንሂድ። ላይክ እና ሰብስክራይብ አድርጉ ፕሊዝ፣ ሼር አድርጉት። ይህን ቻናል በጣም እየዘጋብን ነው ዩቲዩብ። ሊንኩን ቴሌግራም ላይ ነው የማስቀምጥላችሁ። እዚህ ሊንክ ላይ የማስቀምጥላችሁ ቴሌግራም ላይ እንደምታዩት ነው የሰራሁትን ነው። ምንም ሪፈራል ዜሮ ነው። እንደምታዩት ታስኮችን ብቻ እንትን በማለት የሰራሁት ነውና በጣም ጸደይ ነው የምር። ይሄኛው ለእናንተ እንትን ያልኳችሁ አካውንት ነው። ይሄ ነገር ባይዘወይ ዛሬ ትላንትና የተጀመረ እንዳይመስላችሁ፣ ለብዙ አመታት የነበረ ነው፣ ስንሰራበትም የነበረ ነው ማለት ነው። ምን ያክል እንደተሰራ እዚህ ጋር ያሳያል። 3 5 10 እያለ ከታች እንደምታዩት እኔ 2.39 10 ነው የሰራሁት ከሰኞ በሁለት ቀን ማለት ነው። ስለዚህ ዛሬን ሳያካትት ሰኞና ማክሰኞ ማለት ነው። ያውም ታስክ ላይ በጣም ብዙ ያልሰራኋቸው ነገሮች ስላሉ ማለት ነው። ስለዚህ መጀመሪያ ስትገቡ ምን እንደምታደርጉ ላሳያችሁ። ሊንኩን ክሊክ ስታደርጉት በቀጥታ እንደዚህ አይነት ነገር ነው ይመጣላችሁ። ስለዚህ ከታች ኢሜይል የምትለውን ሳይሆን ኮንቲኒው ዊዝ ጎግል የሚለውን ምረጡለት። እሱን ስትመርጡለት ኢሜል አድሬስ ያስመርጣችኋል። ኢሜል አድሬሳችሁን ክሊክ ማድረግ ብቻ ነው ማለት ነው ስትመዘገቡ። ከዛ ጥያቄዎች ቀጥታ ወዲያውኑ እንደተመዘገባችሁ 30 ጥያቄዎችን ይሰጣችኋል። እነሱ እንዴት እንደምትመልሱ አሳያችሁና ታስኮችን እና ሰርቬዮችን እንዴት እንደምትሰሩ ደግሞ አሳያችኋለሁ። ስታርት ካደረጋችሁት በኋላ እንደምታዩት 30 ጥያቄዎችን መመለስ አለባችሁ። ኦን ታይም ባክስ ሰርቬይ ፔይ አፕ ቱ 50 ታይምስ ሞር ዛን every other task on the site እና you should always check for survey before checking any other tab which task pays the highest on time back ይላል። እዚህ ጋር እንደሚለው ከላይ አያችሁት። ይሄንን አንብባችሁ ነው የምትመልሱትና check surveys before checking any other tab ይላልና እዚህ ጋር እኔ surveys የሚለውን መርጬ next እለዋለሁ። what are your currently ብቻ እነዚህ ነገሮች እናንተ ያነበባችሁ ስሯቸው። ስለ እናንተ የሚጠይቃችሁ ነገሮችም አሉ፣ ስለ ሌሎች ነገሮችም አሉ። እነዚህን እንስራ። ከዛ ይችን ምን እየሰራችሁ ነው አሁን ሲሏችሁ እዚች ላይ ታረጋታላችሁ። ባይ ዘ ዌይ ጥያቄዎቹ ከላይ ነው መልሳቸውና አሁን ይሄን ጥያቄ በነግራችሁ ታይም ባክ ፔስ 10% በሪፈራል ኮሚሽን ይከፍላል። ያ ሰው $1 ከሰራ ይልና ከዛ ከታች ኮሚሽኑ የታይም ባክ ሪፈራል ስታደርጉ ስንት ፐርሰንት ነው ይላችኋል መልሱ። ስለዚህ እዚህ ጋር ሌላ ቁጥር ብታስገቡ ያው ፌል ነው የምታደርጉት ማለት ነው። ስለዚህ ከላይ የሚነግራችሁን ነገር ነው እዚህ ጋር የምትመልሱት። ይሄ ዋና ዓላማቸው በስተክክል እየሞላችሁ ነው ወይ ሰው ናችሁ ያንበባችሁ ነው የምትሞሉት የሚሉትን ፈተና ነው ይሄ ባጭሩ። ከዛ ስጨርሱ
አምኖት ሮቦት ትሉና ሰብሚት ትሉታላችሁ። ዩ አንሰር 30 ኮሬክት አውት ኦፍ 30 ከ30 መልሻለሁ። ዛት ሚንስ ዩ ስኮር ዋዝ 100 ሶ ዩ ፓስድ 0.10 ቦነስ ሃዝ ቢን አድድ ቱ ዩር አካውንት ይለኛል። ሶ አንሎክድ ሞር ሰርቪስ የሚለው ስደር ክሊክ ባክ ቱ ታይም ባክስ የሚለውን እነካለን። እስኪ እንደምታዩት ዋሌታችን ላይ 0.1 ዩኤስዲቲ ገብቷል። ሶ እዚህ ጋር አንድ ማገናኘት ያለብን ነገር ፔመንት ሜትዳችን ነው። ኒው ሰርቬይ ሲመጣ እዚች ጋር ስለሚመጣላችሁ ስታርት እያላችሁ ሰርቬዩን መሙላት ነው። አያግሪ ትሉታላችሁ። ከዛ እዚች ጋር ስታርት ብላችሁ እዚች ጋር ኮምፕሊት ፕሮፋይል ይላል። ፕሮፋይላችሁን እዚች ጋር ኮምፕሊት አድርጉ። ሶ እነዛን ሰርቬዮች ከጨረስን በኋላ ኢንፎርሜሽናችን ዴት ኦፍ በርዝ፣ ስም፣ አድሬስ፣ ፖስታል ኮድ የሚለውን 1000 ማለት ትችላላችሁ። እሱን ካስገባው በኋላ ቀጥታ ነው የሄድኩት። ጌም የሚልም አለ፣ ሰርቬይም አለ፣ ታስክ ኦፈር የሚለው አሉ። ሶ እኔ ግን ታስክስ የሚለውን ነው የሰራሁት። ታስክስ ውስጥ እንደምታዩት ታስክስ ክሊክ ሳረግ ታስኩን ብቻ ከሰራችሁ ማለት ነው ጋይስ፣ ታስኩን ብቻ ከሰራችሁ እስከ ስንት ዶላር ማግኘት ትችላላችሁ መሰለህ? 41 ዶላር ለምሳሌ አብሌብል ኦን በእኔ 41 ዶላር መስራት ትችላለሁ። 242 ታስኮች አሉት። አሁን ለምሳሌ ባይናንስ ባይናንስ ላይ ክሌም ለማድረግ 0.04ቱን እንደዚህ አድርጉ። ለምሳሌ ጆይን ፊትነስ ኤንድ ቦዲ ቢልዲንግ ዋትስአፕ ቻናል ይላል አይደለ? ይህንን እንዴት እንደምትጠቀሙት ላሳያችሁ። ቪው የሚለውን ትነኩታላችሁ። ቪው የሚለውን ከነካችሁ በኋላ ወደ ታች ዝቅ ትሉና እንደዚህ ከመጣላችሁ አምኖት ሮቦት የሚለውን ክሊክ አድርጉለት። ከዛ ቪው የሚለውን ከነካችሁ በኋላ አንዳንድ ጊዜ ስታርት ካምፔን የሚል ከመጣላችሁ ስታርት ካምፔን በሉት። አሁን እኔ ስታርት ስላደረኩት ካንስል የሚል አለ። ስለዚህ እችን ክሊክ ታደርጓታላችሁ። ክሊክ ስታደርጉት በቀጥታ ወደ ዋትሳፕ ይወስዳችኋል። ፎሎ የሚለውን ትነኩና ምን ታደርጋላችሁ? ስክሪንሾት ከዛ ትመለሱና ብሮዝ ኢሜጅ የሚለውን ትነኩና ይሄን ክሊክ ታደርጉታላችሁ። ከዛ ደን ታስገቡለታላችሁ ማለት ነው ያንን። ከዛ ሰብሚት ፎር አፕሮቫል የሚለውን ክሊክ ታደርጉለታላችሁ። እንደምታዩት ዩር ፕሩፍ ሃዝ ቢን ሰክሰስፉሊ ሰብሚትድ ይላል። ከዛ ኦኬ ትሉታላችሁ። ከዛ በኋላ የተወሰነ ታይቶ በስትክክል ከሆነ ያስገባችሁት እዚህ ጋር በቀጥታ ያስገባልናል ማለት ነው። ከ2.6ቱ ላይ ይጨምርልናል። ስለዚህ ታስኮችን እንዳለ እንደዚህ እያደረጋችሁ ነው የምትሰሯቸው። በሚያዛችሁ መሰረት ይነግራችኋል። እዛ ላይ መጀመሪያ ምን ማድረግ እንዳለባችሁ ምናምን ይነግራችኋል። አሁን እዚህ ጋር ክሊክድ እዚች ጋር አሁን ታይም ባክ 0.042 የሚለው ክሊክ ካደረጋችሁት በኋላ ምን ያደርጋችኋል? እዚህ ጋር ስታርት ካምፔን በሉት። አሁን ይሄን እንደዚህ ሲመጣላችሁ መጀመሪያ ስታርት ካምፔን ትሉታላችሁ። ከዛ አንደኛ ወደዚህ ሊንክ ሂድ፣ ከዛ ቻናሉን ጆይን አድርግ ይለኛል። ከዛ ስክሪንሾት አምጥተህ አስገባ ነው የሚለው። ክሊክ ስታደርጉት ራሱ ወደዛ ሊንክ ይወስዳችኋል። ከዛ ፎሎ የሚለውን እንነካለን። ከዛ በኋላ ስክሪንሾት የሚለውን እናነሳለን። ከዛ ተመልሰን ድጋሜ ማሳያችሁ በደንብ እንዲገባችሁ ነው እናስገባለታለን። ከዛ እንደምታዩት ሰብሚት አፕሮቫል፣ ከዛ ኦኬ። በጣም ቀላል ነው ማለት ነው። ስለዚህ በዚህ መልኩ ነው የምትሰሩት ማለት ነው። እናንተ በዚህ መልኩ ቅጥቅጥ አድርጋችሁ ትሰራላችሁ። ከዛ ውጭ ሰርቬይ ኢትዮጵያ ውስጥ ብዙ አይገኝም፣ ግን ሰርቬይ አንዳንድ ጊዜ ይመጣል። ለምሳሌ እንደዚህ ከታች በሳንቲም የተጻፈባቸው ነገሮች አሉ አይደል? ይሄንን ክሊክ ታደርጋላችሁ። ዋት ሃቭ ዩ ሞስት ዋንት አንበባችሁ እንደዚህ ክሊክ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ ክሎዝ እናደርገዋለን። አሁን 0.01 ነበረ ይጨምርልናል ማለት ነው። እቺኛዋን 0.07ን እዚህ ጋር ይጨምራታል ማለት ነው። እዚህ ጋር ትንሽ ቆይቶ። ስለዚህ በዚህ መልኩ ነው እዚህ ጋርም ይጠፋል። ከዛ ውጭ ደግሞ ከፍተኛ እያስገኙ ያሉት የትኞቹ ታስኮች ናቸው የሚለውን እዚህ ውስጥ ገብታችሁ ይነግራችኋል። እዚህ ጋር አሁን 0.293 ይሄኛው ሰርቬይ ሲአይኤንቲ ሰርቬይ እንትን እያለ የኢትዮጵያም የሰሩ 20 ዶላር 30 ዶላር ምናምን እዚህ ስለምታገኙ በዚህ መልኩ ነው የምትሰሩት ማለት ነው። ጥቅልል ያለ ነው ይሄኛው። ሌላ ምንም የተወሳሰበ ነገር የለው። ኦፈር ውስጥ መግባት ትችላላችሁ ምናምን። ከዛ የሚቀራችሁ ምንድነው ዊዝድሮ እንዴት እናደርጋለን ነው። ሶ ፔመንታችሁን ለማገናኘት እዚች ጋር ሴቲንግ ውስጥ ትገቡና ከዛ ፔመንት ሜትድ የሚል ታገኛላችሁ። እዚህ ጋር ፔመንት የሚል አለ። ከዛ ፔመንት ሜትዳችሁን እዚህ ጋር ሴሌክት የምትላለች አይደለ? ሪኮመንድ ማድረጋችሁ
ላይት ኮይን አለ፣ ቢትኮይን አለ። ላይት ኮይን ማድረግ ትችላላችሁ። በኋላ ኮንቨርት ስናደርግ እንዲመቸን 0.50 ሳንቲም ያው ፊ ይቆርጣል ማለት ነው። ቢትኮይንን ብታደርጉት ተመሳሳይ ነው የሚቆርጠው። አሁን ቨርቹዋል ቪዛ ካርድ ከሆነ ፊ የለውም ካላችሁ። ፔፓል ላይ ከሆነ ደግሞ 0.5 ነው ፊ ይቀንሳል። ስለዚህ ቨርቹዋል ቪዛ ካርድ እኛ ጋር ስለማይኖረን ላይት ኮይን ነው ምቹ። ስለዚህ ያያችኋቸው ከነዚህ ውስጥ ቢትኮይን እና ላይት ኮይን ነው ለኛ የሚሰሩት። ስለዚህ ላይት ኮይን የሚለውን መርጥና ላይት ኮይን አድሬስ የሚላል አይደለ? እሱን እንዴት እንደምናመጣ እዚህ ላይ ያሳያችሁ። እኔ ባይናንስ ውስጥ መግባት ትችላላችሁ። እኔ ጌታዬ ውስጥ ገብቼ እዚች ጋር ዲፖዚት የሚለው ጋር ገባለው። ቀላል ነው። ሙሉ ግልጽ እንዲልላችሁ ስለፈለኩ ነው እስከ ዊዝድሮዋል ፕሮሰስ ማሳያችሁ። ሰርች ማድረጊያው ላይ $5 ነው አሁን ማውጣት የምትችሉት እያለ ነው። እዚህ ላይ LTC ብላችሁ ሰርች አድርጉ ላይት ኮይን፣ ከዛ ኮንፊርም። ከዛ እዚች ጋር ምን ታደርጋላችሁ? ኮፒ ላይት ኮይን አድሬሳችሁን ማለት ነው። ከዛ እዚች ጋር ላይት ኮይን የራሱ ኔትወርክ ስላለው ኔትወርኩንም እሱን አድርጉት። አፕዴት ፔመንት ሜተድ ይላል። ከዛ ካረንት ፓስዋርድ ይላል። እዚች ጋር ፓስዋርዳችሁን ታስገባላችሁ። ያ ማለት ሎጊን ስታደርጉ የምትጠቀሙ ፓስዋርድ ማለት ነው። ከዛ እንደዚህ ስታስገቡት በቀጥታ ያስገባላችኋል ማለት ነው። ስለዚህ በዚህ መልኩ ጨርሳችሁ ከዛ ዊዝድሮው ማድረግ ትችላላችሁ ማለት ነው። በቀጥታ ራሱ ሲደርስም ዊዝድሮው ያደርግላችኋል። እናንተ እዚህ ጋር መርጣችሁ ዊዝድሮው ስትሉት እዚህ ጋር ፔመንት ስትሉት እዚህ ጋር ያሳያችኋል ማለት ነው። መቼ እንደምትቀበሉ እንዴት እንደምትቀበሉ በዚህ መልኩ ነው ያሉት ነገሮች። ያልገባችሁ ነገር ምናምን ካለ ጠይቁኝ። ቴሌግራም ቻናል ላይ ነው ሊንኩን ማስቀምጥላችሁ። ጆይን አድርጉ። እነዛን 30 ጥያቄዎች ካልሰራችሁ ግን ባደክሙ ጥሩ ነው። እነሱን ስሯቸው።